እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። እሺ ዛሬ ይዤላችሁ የመጣሁት አንድ የሚባል አባባል አለ ሲመስለኝ ይሄንን አባባል ሁላችንም ቃል በቃል ባናውቀው እንኳን እንኖርበታለን። ማለቴ እያደረግነው ነው ሁሉ ጊዜ የምናደርገው ነገር ይመስለኛል። ቃሉ ምንድነው? አንደበትህን ጠብቀው፣ አንደበትህን ጠብቀው። ሰው በአእምሮ ውስጥ ያለውን ሰው በአእምሮ ውስጥ ያለውን ሐሳብና ፍላጎት አንደበት መስታወት ሆኖ ያሳይሃል። ሰው በአእምሮ ውስጥ ምንድነው ያለው የሚለውን ማወቅ ከፈለግ አንደበቱን ተከተለው ወይንም ደግሞ እንዲያወራ አድርገው። ያኔ በአእምሮ ውስጥ ምን እንዳለ ታውቃለህ። ምክንያቱም ሰው በአእምሮ ሞልቶ የተረፈው ነው በአንደበቱ የሚናገረው። ስለዚህ አንደበትን መደበቅ ከቻልክ ሰዎች በውስጥ ያቀድከውንና ያሰብከውን ነገር አያውቁትም እና አንደበትን ጠብቀው ይባላል። እና ይህንን አባባል ስንቶቻችሁ ታምኑታላችሁ? ስንቶቻችሁስ ልክ ነው ብላችሁ ታስባላችሁ? ሁላችሁም ኮሜንት ሴክሽን ላይ ሐሳብና አስተያየት ብትሰጡኝ ደስ ይለኛል። እና ላይክ እና ፎሎ ማድረጋችሁንም አትርሱ። ምክንያቱም የእናንተ ላይክ እና ፎሎ ለኔ እጅግ በጣም ምን እንደሆነ መግለጹ ላይ ከብደኛል። እና ሁላችሁም አስተያየት አድርጉ።